በዚች በጣም ጥቂት የሆነች ትንሽዬ ዱንያ ምክንያት ልባችሁን ተሰማችሁ፣ አዘናችሁ እንደ እናንተ አንሳሮች አሉ። ሰብስቡልኝ አሉ ነብዩ ሰለላሁ ዐለይሂ ወሰለም አንሳሮች። ከዛም የሚገርም ታሪካዊ ኹጥባ አደረጉ አለይሂ ሰላቱ ወሰላም። ያ ማዕሸረል አንሳር። ከሰዓት አንፃር አንድ የነብዩ ሰለላሁ ዐለይሂ ወሰለም እዝነት የሚያሳይ ታሪክ ላንሳ። ይህም ነብዩ ሰለላሁ ዐለይሂ ወሰለም ከአንሳሮች ጋር የነበራቸውን የሚያሳይ ነው። አንሳሮቹ ላኢላሃ ኢለላህ የመዲና ሰዎችን በጣም ይወዳሉ ነብዩ ሰለላሁ ዐለይሂ ወሰለም። ግን እንደከፋቸው ሰሙ፣ እንዳዘኑ ነገሯቸው፣ ተነገራቸው። ይህም የሆነው ከፈትሑ መካ በኋላ ነው። ነብዩ ሰለላሁ ዐለይሂ ወሰለም የምርኮ ክፍፍል በሚያደርጉበት ጊዜ ለመካ መሪዎች ቀልባቸውን ወደ እስልምና ለመግዛት ጥሩ ስሜት እንዲሰማቸው ጥላቻቸው ይቀንስ ዘንድ ምርኮ ላይ ጨመር ጨመር እያደረጉ ሰጡ ለመካዎቹ። አቢ ሱፊያንን የመሰለ አቅራ ብን ሐቢስን የመሰለ ዑየይና ኢብኑ ሑስን የመሰለውን ሰዎች ሰጧቸው። ከግመልም ከፍየልም ከበግም ጨመር አድርገው ሰጧቸው። የተወሰኑ የአንሳር ወጣቶች ውስጣቸው ተሰማቸው። እንዴ ነብዩ ሰለላሁ ዐለይሂ ወሰለም የመካ ሰው ስለሆኑ ለመካዎቹ ቅድሚያ እየሰጡ ነው እንዴ ጨመር አድርገው የሚሰጡ የሚል ስሜት ተሰማቸው። አይ ሰው ነው አፍተሮል ከሆነ ነገር ጋር ሪሌት ማድረጉ አይቀርም። አንድ መሪ የሆነ ነገር ሲያደርግ እሱ ለካ የነሱ ዘር ስለሆነ ነው የነሱ ወገን፣ ይሄ በቃ ናቹራሊ ያለ ነገር ነው ማለት ነው። አይ ከሰሃባ ውስጥ እንኳን እንደዛ አይነት ሐሳብ ተከስቷል ነብዩ ሰለላሁ ዐለይሂ ወሰለም ማለት። ታዲያ የኸዝረጅ ጎሳ አለቃ የነበረው ሰዕድ ብን ዑባዳ ረዲየላሁ ዐንሁ መጣና ለነብዩ ሰለላሁ ዐለይሂ ወሰለም ነገራቸው። የአላህ መልእክተኛ ሰዎች እንዲህ እየተሰማቸው ነው አላቸው። አንተስ ምን ትላለህ አሉት። ማ አና ኢላ ረጁሉ ሚን ቀውሚ፣ ከህዝቤ አንድ ሰው ነኝ፣ ከዛ የተለየ ሐሳብ የለኝም ማለት ነው። ይሄን የነብዩ ሰለላሁ ዐለይሂ ወሰለም ጉዳዩ የምር መሆኑን ተረዱ። ሰብስቡልኝ አሉ ነብዩ ሰለላሁ ዐለይሂ ወሰለም አንሳሮች። ከዛም የሚገርም ታሪካዊ ኹጥባ አደረጉ አለይሂ ሰላቱ ወሰላም። ያ ማዕሸረል አንሳር ምን ተሰምቷቸው እንደሆነ ሳስበው በጣም እንትን ይለኛል። ማለት በቃ የሆነ በዚህ ተጠርጥረህ ቀርበህ ማለት ነው ለወገንህ አዳላህ ተብለህ ምን አይነት ንግግር ነው ልታደርግ የምትችለው? ወሁወ ፊ አውጂ ቁወቲሂ አለይሂ ሰላቱ ወሰላም የመጨረሻ የስልጣን ደረጃ ላይ ባሉበት ወቅት፣ አረቦች በሙሉ ለሳቸው በተገዙበት ወቅት ነው። ምን አድርገልኝና አንተ ሶሻል ቤዝህ ሆኖ ትልቅ ደረጃ ያደረሰህን ለአንተ መስዋዕትነት የከፈለልህ ሰው መልሶ አንተን ብሌም ሲያደርግህ የምትመልስበት መንገድ በጣም ጥበብ ይጠይቃል። ዲናይ ልታደርገው ሁሉ ትችላለህ ተበሳጭተህ፣ እኔ በራሴ ጥረት ነው እዚህ የደረስኩት ልትለው ትችላለህ። ነብዩ ሰለላሁ ዐለይሂ ወሰለም ሰብስበው አንሳሮችን ያ ማዕሸረል አንሳር መቃለቱን በለገትኒ ዐንኩም ወጀድቱሙሃ ፊ አንፉሲኩም፣ አንዳንድ ልባችሁን የነካ ያሳዘናችሁ ጉዳይ እንዳለ ሰምቻለሁ አለ ነብዩ ሰለላሁ ዐለይሂ ወሰለም። አለም አቲኩም ዱላለን ፈሀዳኩም ላሁ ቢ፣ መንገድ የሳታችሁ ሆናችሁ ጥመት ላይ ሆናችሁ አላገኘኋችሁምና አላህ በእኔ አልመራችሁ አሉት። አሁን የእሳቸውን በእነሱ ላይ ያላቸውን ፈድል ውለታ መጥቀስ ጀመሩ። ነብዩ ሰለላሁ ዐለይሂ ወሰለም ማሳየት አለባቸው፣ ማሳየት ጀመሩ። ብዙዎቻችን እዚህ ላይ ነው የምንቆመው እና ያለን ወዓለተን ፈአግናኩም ላሁ ቢ፣ ድሆች ነበራችሁ አላህ በእኔ ሀብትን አላህ አልሰጣችሁም እንዴ? ክብረት አላገኛችሁም እንዴ? ወአዕዳአን እርስ በርስ ደም ትፋሰሱ የነበራችሁ አውስና ኸዝረጅ 40 ዓመት ነው የተገዳደሉት እርስ በርስ ደም ስትፋሰሱ የነበራችሁ ሰዎች አልነበራችሁም እንዴ? ፈአለፈ ላሁ በይነ ቁሉቢኩም ቢ፣
በእኔ አላህ በልቦቻችሁ መካከል መተሳሰርን መዋደድን አልፈጠረላችሁም እንዴ? አንድ አውስና አንድ ኸዝረጅ የሆነች ሸለቆ ላይ ቢገናኙ አንዱ አንዱን ገሎ እንጂ አይተላለፉም ነው የሚባሉት። በዛ አይነት ሁኔታ ላይ አልነበራችሁም እንዴ? ቃሉ በላ አላሁ ወረሱሉሁ አመኑ ወአፍضል። እርግጥ ነው አላህና መልእክተኛው በእኛ ላይ ያላቸው ውለታ የበዛና የከበረ ነው አሏቸው። እዚህ ላይ ብቻ ግን አልቆሙም አለይሂ ሰላቱ ወሰላም። አላ ቱጂቡነኒ ያ ማዕሸረ አልአንሳር፣ አትመልሱልኝም እንዴ? እኔ ውለታ ስቆጥርላችሁ እናንተ መልስ አትሰጡኝም እንዴ? ለምን ዝም ትላላችሁ አሏቸው። ገብቷል መሐመድ? አትመልሱልኝም ወይ? እኛስ እንዲህ አላደረግንልንም? እኔ ውለታ ቆጠርኩላችሁ ተጎና አልቆምንም? እናንተስ አትመልሱልኝም ወይ? በእኔ እኔን አትመልሱልኝም ወይ? ምን አሉ ሰሐቦቹ? ወቢማዛ ኑጂቡከ ያ ረሱለላህ፣ በምን እንመልስልህ አንተ የአላህ መልእክተኛ? ሊላሂ ወሊረሱሊሂ አልመን ወልፈድል፣ ትሩፋትም ውለታም። መን ማለት ምንድን ነው? ውለታ መቁጠር። ውለታ መቁጠርም ካለበት ትሩፋቱንም መዘርዘር ካለበት አላህና ረሱል ናቸው እንጂ እኛ ምን እንመልሳለን? ምን አፋለን አሉ። ከዛ ረሱል ሰለላሁ ዐለይሂ ወሰለም አላቸው፣ አማ ወላሂ ለው ሽእቱም፣ ወላሂ ብትፈልጉ እንኳን መልስ ነበር አሉ። እሳቸው ይመልሱላቸዋል። ለእሳቸው የሚመለሰው መልስ ይነግሯቸዋል። اللهم صل على محمد وعلى اله وصحبه وسلم. اما والله لو شئتم لقلتم فلصدقتم ولصدقتم على النبي صلى الله عليه وسلم. ብትፈልጉ እንኳን የምትናገሩት ንግግር አለ ለኔ የምትሰጡት መልስ። ያን ንግግር ብትናገሩ ደግሞ እውነታችሁን ነው እውነትም ትባሉ ነበር። እውነት ነው የተናገራችሁት፣ ሌላውን እውነታቸውን ነው። አዎ እንዲህ አድርገዋል ተብላችሁ ማረጋገጫ የምታገኙበት እውነት ነበራችሁ። ብትናገሩ ትችላላችሁ። ምን ልትሉ? አተይተና ሙከዘበን ፈሰደቅናክ፣ ተስተባብለህ መጣህ፣ እኛ ግን እውነት አለ። የመካ ሰዎች አሳደው አስተባብለው ውሸታም ብለው እኛ ግን እውነት ብለን ተቀበልን ብትሉ እኮ እውነታችሁን ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ወመኽዙለን ፈነሰርናክ፣ ተዋርደህ መካዎቹ አዋርደው እኛ ግን ረዳንህ ከፍ አደረግንህ ብትሉ እኮ እውነታችሁን ነው። ወሸሪደን ፈአወይናክ፣ ተሰደህ አስጠጋንህ ብትሉም እኮ እውነት ነው የተናገራችሁት፣ አልዋሻችሁም አሉ። አወጀድቱም ፊ አንፉሲኩም ያ ማዕሸረ አልአንሳር ፊ ሑሳለቲን ሚነ ዱንያ፣ በጣም ጥቂት የሆነች ትንሽዬ ዱንያ ምክንያት ልባችሁን ተሰማችሁ፣ አዘናችሁ እንደ እናንተ አንሳሮች አሉ። ሰላሚ ዐላ ማረፊያ ነቢ ደሙ ገስደ ጠይባው ዘይኔ ሰለላሁ ዐለይሂ ያ ኸይረል ወራ ምስክሮች ለናንቱ አደራ። ሰላሚ ዐላ ማረፊያ ነቢ ለከውኑ ገስደ ጠይባው። በጣም ጥቂት የሆነች ዱንያን ተአለፍቱ ቢሃ ቀውመን ሊዩስሊሙ፣ እስልምና እንዲቀበሉ የእስልምናን ውበት እንዲያዩ ብዬ የሰዎችን ልብ ለማራራት ብዬ የሰጠኋት ይህች ዱንያ ልባችሁን አስፈዘነች አሉ። ወወከልቱኩም ኢላ ኢስላሚኩም፣ እናንተን እኮ ለእስልምና ትቻችሁ ነው። ሌሎችን ይህንን ነገር ስሰጥ እኮ እናንተን ለእስልምና ትቻችሁ ነው እኮ። አላ ተርደውነ ያ ማዕሸረ አልአንሳር አን የዝሀበ ናሱ ቢሻቲ ወልበዒር ወተርጀዑነ ቢረሱሊላሂ ፊ ሪሓሊኩም። ሰዎች ግመልና ፍየል በግ ይዘው ሲሄዱ እናንተ የአላህን መልእክተኛ ይዛችሁ ወደ ጓዛችሁ መመለስ አትፈልጉም እንዴ? አያስደስታችሁም ይሄ አላቸው። ፈወለዚ ነፍሱ ሙሐመድን ቢየዲህ፣ የሙሐመድ ነፍስ በእጁ በሆነች ጌታ እምላለሁ ለውለል ሂጅራ ለኩንቱ ምርአን ሚነል አንሳር፣ ሂጅራ ባይኖር ኖሮ ከአንሳሮች አንዱ ሆን ነበር አሉ ነብዩ ሰለላሁ ዐለይሂ ወሰለም።
ወለው ሰለከ الناس شعبا ሰዎች አንድ ጎጥ ይዘው ቢፈሱ ወሰለከት الانصار شعبا አንሳሮች ደግሞ በሌላ ጎጥ ቢሄዱ ለሰለክቱ شعب الانصار የአንሳሮችን ጎጥ ነበር የምቀላቀለው። በቃ ወዳችኋለሁ እኮ እናንተ ለኔ ትልቅ ቦታ ያላችሁ። ከዛ ምን አሉ? اللهم ارحم الانصار ጌታዬ ሆይ የመዲና ሰዎችን አንሳሮችን እዘንላቸው። وابناء الانصار የአንሳሮችን ልጆችም እዘንላቸው። وابناء ابناء الانصار አንሳሮችን ልጆችን ዙሪያቸውን በሙሉ እዘንላቸው ብለው ዱዓ አደረጉ። ይህንን ሲሰሙ አንሳሮቹ ጺማቸው እስከሚርስ ድረስ አለቀሱ። ረዲና ቢረሱሊላሂ ቀስመን ወሐዘን አሉ። ረሱል ዓለይሂ ሰላቱ ወሰላም የደለደሉትን ድልደላ ወደን ተቀብለናል፣ ደስተኞች ነን አሉ። ያ የተበላሸ ልብ፣ ያ መጥፎ ስሜት ላይ የነበረ ልብ በነቢዩ ሰለላሁ ዐለይሂ ወሰለም ጥበብ የተሞላበት የእዝነት ንግግር ታከመ።